ሰላም ሌና ዛሬ በአዲስ ቪዲዮ መጥቼላችኋለሁ። 5 ስህተቶች ሰዓሊዎች ብዙ ጊዜ የሚበላሽባቸው እና እንዴት እንደምናስተካክላቸው ነው ዛሬ የምናየው። የመጀመሪያው ስዕሉን ማሽሞንሞን። ገና ከመጀመራችሁ ብዙ አርቲስት የተለያዩ ቴክኒኮች ይሞክራሉ፣ ብዙ ፎቶ ይሰራሉ፣ ሼዲንግ ይሞክራሉ፣ ግን ስዕሎቻቸው ምንም የተሻለ አይደለም። ምክንያቱም የሚያተኩሩ ደስ የሚለው ፓርት ላይ ለመሳል፣ ሼድ ለማድረግ ወር ደግሞ አይን ለመሳል፣ ከንፈር ለመሳል ነው። ፕሮፖርሽን ላይ ትኩረት ያደርጉ። ስዕሎቻችሁ አጀማመር ፋውንዴሽን ያስፈልጋል። ማለትም መጀመሪያ ስዕሉን የሚይዘው ቅርጽ መሰራት፣ ከዛ ፕሮፖርሽን ቼክ ማድረግ፣ ካልሆነ ማስተካከል፣ ከዛ ወደ ከለር መሄድ ወር ደግሞ ሼዲንግ መጀመር፣ ከዛ ወደ ዲቴል ትገባላችሁ። የምትስሉትን ስዕል ቅርጽ ሳታውቁ ሼድ ማድረግ አትችሉም። ስሪድ ሼፕ እንዳለው ማስተዋል አለባችሁ። ፐርስፔክቲቭ ሳታውቁ ደግሞ ቅርጹ መስራት አትችሉም። ቁጥር 2 ባድ ሪፈረንስ መጠቀም። ብዙ ሰው የሚያደርገው ነው አሪፍ ኳሊቲ ከሌለው ፎቶ መሳል። ኳሊቲ የሌለው ማለት ጥርት ያለ ፎቶ ብቻ ሳይሆን ኮንትራስት እና ሻዶ የሌለው የፊቱን ፎርም በደንብ የማያሳይ ፎቶ ማለት ነው። ለስዕል የማይሆን ፎቶዎች ለምሳሌ በጣም ላይት የበዛበት ኦር ደግሞ ጨለማ ውስጥ የሆነ የደበዘዘ ፎቶ አለመጠቀም። ትንሽ ፎቶዎች አለመጠቀም። ለምሳሌ ጉርድ ፎቶ መታከል ሳይዝ ላይ ያሉ ፎቶዎች ላይ አለመሳል። የፎቶ ኳሊቲ አይኑ ሼፕ የሚታይ መሆን አለበት። ፎቶ ሪፈረንስ ስትፈልጉ አሪፍ ላይት ያለው እና በደንብ የሚታይ ሻዶ ያለው ቢሆን ስራዎቻችሁን አሪፍ ሆኖ በመጨረሻ ያምራል። ምንም ሻዶ ከሌለው ፎቶ ላይ መሳል በጣም ከባድ ያደርገዋል ስዕሉን ሞር ለማምጣት። ግን ይቻላል ማምጣት። ግን ደግሞ አሪፍ እይታ ያለው ሰዓሊ ያስፈልጋል እና በጣም ስስ የሆነ ሼዲንግ ኦር ደግሞ ሀፍቶን መጠቀም መቻል አለባችሁ። ጀማሪ ስትሆኑ አብዛኛውን ጊዜ ሻዶ ያደርጉበት። ከአይን፣ አፍንጫ፣ ከንፈር ከተሳለ በቃ አለቀ። ግን ሞር ግሬድ እየጨማመራችሁ መስራት አለባችሁ። ግሬድ ስል የተለያየ ፔንስል የተጠቀማችሁ ማለት ነው። ፎቶ አሪፍ ሪፈረንስ ከፈለጋችሁ ፒንተረስት ላይ ማግኘት ትችላላችሁ። ቁጥር 3 ስዕሎቹን ዙሪያውን ላይን መስራት። ሪል ላይፍ ላይ ላይን የሰው ፊት ላይ የለም፣ አይታይም። ችግር የለውም እነዚህ ላይን መጠቀም ካርቱን ኦር አኒሜሽን ከሆነ የምትሰሩት አርት። ግን ሃይፐርሊስቲክ ላይ ከሆነ ለመስራት ፍላጎታችሁ እነዚህ ላይኖች መኖር የለባቸውም። እንደ ጀማሪዎች ላይኖች ያለመጠቀም ከባድ ነው የሚሆንባችሁ። ኮንስትራክሽን ላይ መጀመሪያ በሱ ስለሆነ የምንጀምረው፣ ከዛ እነሱን ለማጥፋት ከባድ ነው የሚሆነው። ስለዚህ እዛው እንዳለ ይቀራሉ። እንደ ጀማሪ ይህን ተለማመዱ። አይን፣ አፍንጫ፣ ከንፈር ኦል ፓርቶች ፎርም እና ስትራክቸር እንዴት እንደሆነ ዩቲዩብ ላይ። ከዛ እነሱን ፕራክቲስ ካደረጋችሁ በኋላ ወደ ሼዲንግ ስትገቡ አይከብዳችሁም። ቁጥር 4 ዳርክ ለማድረግ መፍራት፣ ይበላሻል በማለት። ዳርክ ሻዶ መጠቀም ስዕሎቻችሁን ሊያበላሸውም ሊያጎላሙም ይችላል። አጠቃቀሙ ወሳኝ ነው። የት መጠቀም እንዳለባችሁ ማወቅ አለባችሁ። ሌላም ፔንስል ላይኖራችሁም ይችላል። ዳርክ ሻዶ ሲገባ ስሪድ ሼፕ የሚባል አሳሳል ይመጣል። ግን ያው ፔንስሎችን ብታገኙ አሪፍ ነው። ቻናል ሊንክ ላይ አስቀምጥላችኋለሁ እነዚህን የአርት እቃዎች ከየት እንደምገዟቸው። ቁጥር 5 የሻዶ መጠን አለማወቅ። ማለትም በጣም ሻዶ መጠቀም ስዕሉ ላይ ያሉትን ሚድቶን ያጠፋዋል። ስሪዲ ሼፕ የሚባለውን ፎርም ለማምጣት መጠቀም ያሉበትን ሻዶ መጠን ተመጥኖ መግባት አለበት። ለምሳሌ ሃይላይት፣ ሚድቶን፣ ሻዶ ከዛ ሪፍሌክቲቭ ላይት፣ እነዚህን የምትጠቀሟቸውን ማየት አለባችሁ እና ይህንን ልብ ብላችሁ ለማስተካከል ሞክሩ። ስዕሌ እንዴት ነበር? ስም ኮሜንት ላይ ጻፉልኝ። ይህንማ ማየት አለበት የምትሉት ሰዓሊ ጓደኛ ካላችሁ ደግሞ ሼር አድርጉላቸው። እነሱን ኒውትና ያስተካክሉ ስራቸውን። ከወደዳችሁ ደግሞ ላይክ ማድረግ አትርሱ።